tell me about yourself ስለ ራሳችሁ ንገሩኝ ተብላችሁ ስትጠየቁ እንዴት ነው የምትመልሱት? What's good guys እንኳን በደህና ተመልሳችሁ ወደ ቻናሌ መጣችሁ። ዛሬ እንዴት ራሳችሁን ኢንትሮዲዩስ እንደምታደርጉ ራሳችሁን በእንግሊዘኛ እንዴት እንደምታስተዋውቁ ነው የምናወራው። ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ፣ ኮሜንት ማድረግ እንዳትረሱ። ሌትስ ጎ። የመጀመሪያው እንግዲህ አብዛኞቻችን ሁላችንም ስንጠይቅ የምንጠይቀው ስማችን ነው አይደለ? what is your name? ይሄንም ሁላችሁም ታውቁታላችሁ አይደለ? what is your name? ይሄ ስምህ ምንድነው ማለት አይደለም። what ማለት ምን ማለት ስለሆነ ብቻ ስምህ ምንድነው ማለት ስለሆነ what is your name ማለት ስምህ ማን ነው ማለት ነው። who is your name አይባልም። ብዙ ሰዎች ግራ ያጋቡታል። ከዛ who ማንን ስለማለት ስለሆነ ብቻ አይባልም። በእንግሊዝኛ በቃ እንደዚህ ነው። አሁን ይሄ የማይጠየቁ ህጎች አሉ። በቃ ነው what is your name ማለት ስምህ ማን ነው ማለት ነው። ስለዚህ እንዴት ትመልሳላችሁ? በጣም ሲምፕል ነው። my name is ስሜ ማለት ነው። my name is ነው። በአማርኛ ነው የምትለው መጨረሻ ላይ ማሰሪያ አንቀጿ የምትመጣው መጨረሻ ላይ ነው። በእንግሊዘኛ ግን መሀል ላይ ነው የምትመጣው። ኢዝ ማለት ነው እንደማለት ነች። my name is ብሎ ነው ከዛ ስሙ የሚቀጥለው። ይሄ የእንግሊዘኛ ህግ ነው። ስለዚህ ሌላ ቪዲዮ ሰራላችኋለሁ እያደግን ስንሄድ ማለት ነው። ስለዚህ ስማችሁ እንዴት ነው የምትናገሩት? my name is ስማችሁ my name is Daniel my name is Daniel። በጣም ቀላል አይደል? ይሄንን ሞር አድቫንስድ ማድረግ ስትፈልጉና ይሄ እንግሊዘኛችሁ እያደገ ሲሄድ ይሄን ሙሉ መጠቀም አይጠበቅባችሁም። አሁን እንግሊዘኛ የሚናገሩ ኔቲቭ እንግሊዘኛ ተናጋሪዎች ፈረንጆችን በምታዩ ጊዜ ሙሉን አይጠቀሙ። ማይ ኔም ኢዝ ምናምን አይሉም። ብዙ ጊዜ what is your name ሲባሉ ብዙ ጊዜ ቶማስ ከሆነ ስማቸው አም ቶማስ ነው የሚሉት። ቶማስ ነኝ ቶማስ ነው እንደማለት ነው ተቻለ። ምክንያቱም በአማርኛ ራሱኛው ስም ማን ነው ሲባል ዳንኤል ነው እንጂ የምለው ስሜ ዳንኤል ይባላል አይደል? ኤቭሪዴይ ኮንቨርሴሽናችን ላይ። ስለዚህ እንደዛ አድርጋችሁ መጠቀም ስላላችሁ ሌቭላችሁ እያደገ ቢሄድ ቁጥር ቤዚክ እንግሊዘኛውን ማወቅ ከፈልጋችሁ ግን ማይ ኔም ኢዝ ብላችሁ ስማችሁ ማለት ነው። እኔ አንዱን ታውቁልኝ የምፈልገው ነገር ምንድነው? እኔ ህጉን እንድትረዱት አልፈልግም። ቨርብ ይሄ ሴንቴንስ ምናምን እያላችሁ እንድትረዱት አልፈልግም። እኔ የምፈልገው ቃል በቃል ሁሉንም ቃላቶቹን አውቋቸዋቸው ትርጉማችሁ እንድትረዱ። ከዛ ይሄንን ግረን ጊዜ በሄደ ቁጥር ራሳችሁ ቨርቡና ሴንቴንስ ይሄ አድጀክቲቭና ናውኑን ራሳችሁ ትለዩታላችሁ ማለት ነው። ስለዚህ የመጀመሪያ ሴንቴንሳችን አወቀ ማለት ነው። ምንድነው? ማይ ኔም ኢዝ ስማችሁ። what is your name? my name is ስማችሁ። ወደ ሁለተኛው እንሂድ። ስማችሁን ከተናገራችሁ በኋላ ቀጣይ የምትናገሩት ምንድነው? my name is Daniel። ከዛ እድሜያችሁን ነው አይደለ? I am how old are you ተባሉ። how old are you? ወደ ጥያቄዎች እንመጣለን። መልሱን ልንገራችሁ ብዬ how old are you ማለት old የሚለው ቃል ምን ያህል ጊዜ ቆይተሃል የሚለው ነው እንጂ ሽምግልና ወይም ማርጀትን አይደለም የሚገልጽ። እነዚህ የእንግሊዘኛ በቃ የማይጠየቁ የማይከሰሱ አይነት በቃ ህጎች ናቸው። ስለዚህ እነዚህ መጀመሪያ መረዳት አለባችሁ። ስለዚህ what is your name ከተባላችሁ በኋላ how old are you ስትባሉ ስንት ዓመት ነው ማለት ነው። ምን ያህል ጊዜ እዚች ምድር ላይ ቆይተሃል እንደማለት ነው በግርድፉ ስትረዱት። ግን ትርጉሙ በጠቅላላ what is your name ማለት ስም ማን ነው እንደማለት የሆነ ሁሉ how old are you ማለት ደግሞ እድሜ ስንት ነው ማለት ነው። how old are you ቃል በቃል ያት how ስንት ማለት ነው። old are you ስንት ዓመት ነው። ስለዚህ እንዴት ትመልሳላችሁ? ስትመልሱ I am ተደምጣችሁ ነው አይደል? I am ካላችሁ አረፍተ ነገሩ የመጀመሪያውን ሐሳብ ይዘታል። ነኝ የሚለው I am ነኝ አላችሁ ማለት ነው። ስለዚህ I am እድሜያችሁን 20 years old I am 20 years old እኔ 20 ዓመቴ ነው ማለት ነው። I am 20 years old በጣም ቀላል አይደለ? ግን እንደምን እንዳልኳችሁ እንደ ፈረንጆቹ አድቫንስ አድርጋችሁ መናገር የምትፈልጉ ከሆነ ትንሽ እንግሊዘኛዬ አሪፍ ነው ማለት እንትን ከሆነ I am 20 ቀላል I'm 20 በጣም ቀላል እንደዚህ መናገር ትችላላችሁ። ግን ቤዚክ እንግሊዘኛው ማወቅ ከፈለጋችሁ I am 20 years old how old are you I am 20 years old 16 ዓመታችሁ ከሆነ how old are you I am 16 years old I am እንትን age old I am እንትን old ቀላል አይደል? ወደ ሶስተኛው ሄዳለን። ሶስተኛ ስማችሁን አስተዋወቃችሁ እድሜያችሁን ተናገራችሁ። ስለዚህ መረቀ ነው ከየት ነው የመጣችሁት አይደል? ስለዚህ እንዴት ነው የምትጠየቁት? ሊጠይቋችሁ የሚችሉት የራሳችሁ ሲቹዌሽን ውስጥ አስቡትና የሆነ ሰው እንግሊዘኛ ያወራችሁ ነው where are you from አንድ ትልቅ ህግ አለ እንግሊዘኛ ላይ። አብዛኞቹ ጥያቄዎች መልሳቸው የሚጀምረው ከጥያቄው መጨረሻ። ለምሳሌ where are you from ካለ I am from ብላችሁ ነው የምትጀምሩት። I am እንዳልኳችሁ ሁሉም ላይ ቀርብ እንደዚህ ነኝ ብላችሁ መናገር ሲፈልጉ መጀመሪያ I am ብላችሁ ነው የምትጀምሩት። ሁሉም ሴንቴንሶች ላይ where are you from ከየት ነህ ወይም የት ነው ሀገርህ ማለት I am from ሀገሩን I am from ሀገሩን
ቀላል አይደለ? I am from Ethiopia. I am from China. I am from America. I am from Somalia. ጥያቄው ምንድን ነበር አለን? Where are you from? Where are you from? መልሱ ምን ይሆናል? I am from ሀገራችሁ። I am from ባህር ዳር። I am from አዳማ። I am from ሐዋሳ። አራተኛው ላይ ደረስን አይደለ? አራተኛው ላይ ደረስን። አሁን ስማችሁን ተናግራችኋል፣ እድሜያችሁን ተናግራችኋል፣ ከየት እንደመጣችሁ ተናግራችኋል። ስለዚህ ቀጣይ ልትጠየቁ የምትችሉ ጥያቄ የሚሆነው ስራ ምንድን ነው አይደለ? ብዙ ሰዎች what's your work ብለው ይጠይቃሉ። ወርክ የምንለው ስራ፣ ይሄ እንደዚህ አክሽኑ ነው፣ እንደዚህ የምናደርገው ድርጊቱ ነው። ስራ የመስራት ፕሮሰሱ ነው ወርክ የሚባለው እንጂ ስራ በራሱ ስራ አለኝ ስትሉ I have a job ነው እንጂ የምትሉት I have a work አይደለም። ወርክ ማለት ስራው ድርጊቱ የምናደርገው ድርጊት ነው። ጃብ ማለት ደግሞ ስራ ማለት ነው። ራሱ ስራ በጀነራል ኔም ጃብ ይባላል። ስለዚህ ሁለት መንገድ አለ የምትጠየቁበት ስለ ስራችሁ ማለት ነው። what's your job ሊሏችሁ ይችላሉ። ስራ ምንድን ነው ማለት ነው። what do you do for a living? ይሄን ደግሞ በጣም መሰረታዊ ነው። ብዙ ጊዜ የምትጠየቁበት አይነት ፎርሙ እንደዚህ ነው። what do you do for a living? ረዳችኛ? what do you do for a living? ይሄ ግርድፍ ትርጉሙ ቀጥተኛ ቃል በቃል ከተረጎማችሁት ለመኖር ምንድነው የምትሰራው ማለት ነው ትርጉሙ። እንደዛ ብላችሁ ብትረዱትም ችግር የለውም። ለመኖር ምንድነው የምትሰራው? ያው ስራ የምንሰራው ለመኖር ማለት ነው። ስለዚህ እንደዛ ብላችሁ ብትረዱት ችግር የለውም። ግን ዋናው መስፈርቱ ምንድነው መለሳችሁ? ዋናው ሐሳቡ ምንድነው መሰላችሁ? what do you do for a living ማለት what do you do for a living ማለት ስራ ምንድነው ማለት ነው በጠቅላላ። ይሄ ነው ሐሳቡ እንግሊዝኛ ቀጥታ ሲተረጎም ማለት ነው። ስለዚህ እንዴት አድርጋችሁ ትመለሳላችሁ ስራችሁ አይደል? ይሄ ነው ከባድ ነገር። what do you do for a living or what's your job ስትባሉ እንዴት አድርጋችሁ ትመለሳላችሁ? ሁለት አይነት አመላለስ መንገድ። የመጀመሪያው ለምሳሌ ዶክተር ናችሁ እንበል። I am እንዳልኳችሁ አይቀርም ነኝ ብላችሁ የምታወሩት ነገር ከሆነ I am ማለት ነው። ነኝ I am። are you a doctor ብዬ በጠይቃችሁ ለምሳሌ ዶክተር ነህ? ዶክተር ነሽ? are you a doctor? are you a doctor ካልኩኝ ነኝ ለማለት ብቻ ከፈለጋችሁ I am ሲምፕል I am a doctor ማለት ትችላላችሁ። ከፈለጋችሁ ዶክተር ነኝ ማለት ትችላላችሁ። ግን ከፈለጋችሁ ደግሞ I am ነኝ ማለት ነው። ስለዚህ I am የምትለው አይቀርም። ስለዚህ what's your job or what do you do for a living ስትባሉ I am a doctor ዶክተር ነኝ ማለት I am a teacher. I am a football player. ኳስ ተጫዋች ነኝ። I am a secretary. I am a dentist. I am a YouTuber like me. I am ብላችሁ የምትሰሩትን ስራ አስገባላችሁ ማለት ነው። ሁለተኛው የምትናገሩበት መልስ የምትሰጡበት መንገድ ለዚህ ደግሞ ምንድነው? what do you do for a living ወይም what's your job ስራችሁ ምንድነው ተብላችሁ ስትጠየቁ የምትሰጡበት መንገድ ምንድነው መሰላችሁ? I work as ትላላችሁ። እንደዚህ ሆኜ ነው የምሰራው። ለምሳሌ I work as a manager ማናጀር ሆኜ ነው የምሰራው። as ማለት እንደዛ ሆኜ ማለት ነው። ገባችሁ አይደለ? as a manager I work እሰራለሁ። እንደነገርኳችሁ ቅድም አክሽኑ መስራት ነው የሚባለው። ጀነራል ስራው ግን ጃብ ነው የሚባለው። አክሽኑ ወርክ ነው የሚባለው። ሶሪ አክሽኑ ወርክ ይባላል። ስራው ደግሞ ያንን አክሽን ማድረጋችሁ መስራታችሁ እና ገንዘብ ማግኘታችሁ ጃብ ይባላል። ገባችሁ አይደለ? ስለዚህ እሰራለሁ ስትሉ I work እንደምን as እንደንትን ማለት ነው። as ማለት I work as a manager እንደ ማናጀር እሰራለሁ። I work as a doctor ሲምፕል አይደለ? ቀላል። ስለዚህ አራተኛ ጥያቄያቸው መለሳችሁ ማለት ነው። የመጨረሻ አንድ እንጨምርና ሌሎቹን በቀጣይ ቪዲዮ እናያለን ማለት ነው። ምክንያቱም እኔ ቪዲዮ አጭር አድርጌ ለማቅረብ የምፈልገው ለእናንተ በቻልኩት አቅም። የመጨረሻ how are you? ብዙ ሰዎች ይሄን ነው መጀመሪያ የሚጠይቋቸው። how are you እንዴት ነህ ማለት ነው። how እንዴት ማለት ነው። are you ማለት ነህ ማለት ነው። are you ነህ አይደለ? how are you ተብላችሁ ጠየቁ ወይም እንዴት ነህ ተብላችሁ ጠየቁ። እንዴት ነው የምትመልሱት? ብዙ መንገዶች አሉ፣ ግን ሶስቱን ልንገራችሁ። የመጀመሪያው I am good ደህና ነኝ። good ጥሩ ማለት ነው። ጥሩ፣ ደህና፣ ተመሳሳይ ነው። I am good I am እንዳልኳችሁ ነኝ ነው። ከቅድም ጀምሮ አውርተናል። I am ማለት ነኝ ማለት ነው። I am ነኝ። good ደህና ነኝ። I am good I am fine ከጉድ በተጨማሪ I am fine ማለት ደህና ማለት ነው። ኦኬ ጸዴ፣ በቃ ጥሩ ማለት ነው። fine ማለት I am good I am fine ለምን ጥያቄ how are you ለሚለው ጥያቄ። ስለዚህ ስትጠይቁ እንዴት ይሆናል? how are you ብላችሁ ትጠይቃላችሁ። ስትመልሱ ደግሞ I'm fine or I am good ትላላችሁ። በሌላ መንገድ ደግሞ አንድ በሌላ መንገድ ደግሞ እንገራችሁ I cannot complain
ኮምፕሌን ማለት ዲክሽነሪ ላይ ማለት ይችላልላችሁ ማማረር ማለት ነው። I cannot complain ስትሉ ደህና ናችሁ ግን በደህንነታችሁ እርግጠኛ አይደላችሁ። እንግዲህ አላማረርም ምን ማድረግ ይቻላል እንደማይነት አይነት መልስ ነው። can't complain ትላላችሁ። I can't complain ማለት ይችላልላችሁ። አይን ብትዋትም ችግር የለውም። can't complain oh how are you man can't complain ተረዳችሁኝ አይደል? ደህና ነኝ ምንም አይነት ማማረርም መቼም የመሰደኝ አይነት ሐሳብ ነው ያለው ውስጡ። I can't complain ያንኛው ብዙም በደህንነታችሁ ብዙም ሳይመቻችሁ ሲቀር እንደዚህ የምትመልሱት ማለት ነው። ግን አም ገድ ካላችሁ ግን ሁል ጊዜ ዴይሊ የምትጠቀሙት አም ፋይን ስትሉ ዴይሊ የምትጠቀሙት ብዙ ጊዜ ኮንቨርሴሽናችን የምንጠቀመው አም ጉድ እና አም ፋይን ስለሆነ የምትጠቀሟቸው አባባሎች ናቸው ማለት ነው። ስለዚህ አንድ ደግሞ ልጨምረላችሁ ሐዋሪው ለሚለው ጥያቄ መልስ የሚሆን ማለት ነው pretty well or well pretty well ማለት pretty well ነው ግን ያው ትክክለኛ እንግሊዝኛ አይደለም። ብዙ ሰዎች አክሰንቱ pretty well ብላችሁ እንደ አሜሪካን ስታወሩ እየቀበጣችሁ ይመስላችኋል። ግን ትክክለኛው እንግሊዝኛ ይሄ ስለሆነ ነው እንደዚህ የምናወራው ገባችኋል? እንጂ pretty well ማለት አያቃተኝ ገባችኋል? ስለዚህ pretty well ማለት ደህና ነኝ ይመስገን ማለት ነው። ረዳችሁኝ አይደለ? ሶ ሐሳቡን ጠቅለል አድርገውና ኢንትሮዳክሽን ላይ ስንመጣ የመጀመሪያ ምን አየን? my name is ስማችሁ አይደለ? ሁለተኛ I am እድሜያችሁን years old. I am 20 years old. And where are you from? I am from Ethiopia. I am from Somalia. I am from Eritrea. ከዛ ቀጥሎ ምን አየን? What do you do for a living? ስራ ምንድን ነው የምትሰራው? Or what's your job? ስራ ምንድን ነው? I am a doctor. I am an engineer. I am a teacher. I am an artist. I am a musician. I am a TikToker. በሌላ መንገድ ደግሞ I work as a manager. I work as a doctor. I work as a teacher. እንደ ቲቸር ሆኜ እንዳስተማሪ ሆኜ እሰራለሁ ማለት ነው። የመጨረሻ ነገርኳችሁ ደግሞ how are you ወይንም እንዴት ናችሁ? how are you የሚለው ጥያቄ የምትፈልጉት መልስ I am good or I am fine። ይሄ ማለት ደህና ነኝ ማለት ቀለል ያለ ሁሌ የምንጠቀመው ኮንቨርሴሽናችን ላይ የምንጠቀመው መልስ ማለት ነው። I am fine. I am good. ሁለተኛ ደግሞ I cannot complain which is can't complain bro. I mean like how are you ስትባሉ can't complain ይሁን እስቲ ምን ማለት ይመስገን ምናምን እንደማለት ነው። ተቀባችኋል? የመጨረሻው ደግሞ pretty well ደህና ነኝ የተመሰገነ ማለት ነው። ቀለል ያለ ሆኖ ብዙ ጊዜ የማንጠቀመው ግን ሞር አድቫንስድ የሆነ ጸድ የሆነ እንግሊዝኛ ነው ማለት ነው። ሶ ጋይስ እንግዲህ ለዛሬ ያዘጋጀሁላችሁ 4 ወይም 5 የሚሆኑ ኤክስፕሬሽኖችን ኦር whatever እንግሊዝኛ ሴንቴንሶች ትላችሁ ትላላችሁ እራሳችሁን የምታስተዋውቁበት ቤዚክ የሆነ እንግሊዝኛ ቃላትና ሴንቴንሶችን ነው ማለት ነው። ከዚህ በኋላ የሚቀጥሉ ክፍሎችም አንዳንድ እነዚህ ስለ ኢንትሮዳክሽን ራሳችሁን እንደምታስተዋውቁ ዛሬ አየን። ከዚህ በኋላ ደግሞ እንዴት ሰዎችን እንደምትጠይቁ ጥያቄ፣ እንዴት ሪኩዌስት እንደምትጠይቁ፣ እንዴት እርዳታ እንደምትጠይቁ፣ እንዴት ሱፐርማርኬት ስትሄዱ እንዴት እንደምታወሩ፣ ግሮሰሪ ስትሄዱ እንዴት እንደምታወሩ፣ መንገድ ላይ እንዴት እንደምታወሩ፣ ከትልልቅ ሰዎች ጋር እንዴት እንደምታወሩ፣ ከእድሜ ኩዮቻችሁ ጋር እንዴት እንደምታወሩ የተለያዩ ሴክሽኖችን በተለያዩ ቪዲዮዎች ይዤላችሁ እመጣለሁ ማለት ነው። See you next time. One love.